አየ ውሃ ብታንቆረቁርበት የህዝብ አይገባም። ማር የድፍን ነው እንዳለ እውነቴን ነው። ምን ከዚህም በላይ ወይ ሰንሶላ ሲጋፈፉ ያሳዩአችሁ። ከዚህም በላይ ይሄን ነው የምትፈልጉት እናንተ? ምን ያርጓችሁ? የኔ ፍቅር ለምን አላለም እያሉ ነው አሁን። ያወላ ጉድ እኮ ነው እያሉ ነው። እንደዚህ አይደለም እያሉ ነው አላልንም። አንቺ አጥቃባ ምንም ነገር እኮ ማይገባው ህዝብ ነው ያለው። እኔ እዚህ ሳልገባ የኔን ሆነበት ቦታ ሰምቻለሁ። ማለት የስራህን ይስጥ ሲሉ ራሱ ሰምቻለሁ። ምክንያቱም ከዚህም በላይ ምንድነው የምትፈልጉት? ከዚህም በላይ ምንድነው የምትፈልጉት? በቃ ለትዳሩ ቢሆን ይደርሳሉ። እናንተ አውቃለሁ ስለምትወዳቸው በቃ ቶሎ ብለው ተጋብተው ልጅ እንዲወልዱ ትፈልጋላችሁ። ግን እነሱ ደግሞ እንዳይሰማችሁ ተደላ ነው ረህማዬ ቀስ በለ አትቸኮለ። በስራው ቢሆን በስልክ ላይ እንዳየነው አይደለም፣ ብዙ ዋጋ ያስከፍላል። ቀስ ማለት አለብን። ተረጋግተው አስበው። እኔ እንደኔ እውነት እንደዚህ እንደሌላዎቹ እንደዚህ ባለመጋጋጣቸው ነው እነዚህን ልጆች በጣም ሞቼ እንደወዳቸው ያረጋል። ሌላው ደግሞ ብዙን አይፈልግም። ለምን ምንድነው የሚያስጠላኝ ብላችሁ ነው? ለምን አፈቅርሻለሁ ይላትም፣ ለምን ፍቅሩን አይገልጽላትም? እነሱ እኮ እየኖሩት ነው። በቃ ወተት ነጭ ነው ካልተባለ ሰው በዚህ ነክል ግን እኔ እንጂ አላቅም፣ እንዴት እንደሆነ አላቅም። እነሱ እየኖሩት ነው ላላሱም ኧረ በጣም እንጂ። እና ባይበልጥ ደግሞ ቁጥብ ስነ ስርዓት ያላቸው እንደ ወጣትነት ማያሸንፋቸው። እኔ ትላንትና ጌሙ ላይ ባኖርም የተቆራረጠ ቪዲዮ አይቻለሁ፣ በቲክቶክም በእንትንም ማለት ነው። ግን በቃ እንደ ጊዜው እንደ ወጣቱ የማይሆኑ ልክ እዚህ ትልልቅ ሰዎች እንደሚያያቸው ያውቃሉና ለሰው ክብር ያላቸው ልጆች ቢኖሩ በጥንዶች እነሱ ብቻ ናቸው በዚህ ዩቲዩብ። ለምን ትንሽ ጊዜ እንኳን ሲሰሩ ህዝቡ ይጮሃል፣ ወዲያው ይለቃሉ፣ ከተደርገው ይመለሳሉ። አስቡት። በጣም ነው ሰው የሚያከብሩ። ስለዚህ እነሱ ፍቅርን በመኖር ነው የሚያውቁት። ከዚህም በላይ ምን ልቤ ውስጥ ያለው ሁሉ ያንቺ ነው ብሎ ሲለሰማቸው ያንተ ደግሞ ወደር የለውም። ከዚህ በላይ ምን አለ? ያንተ ደግሞ ወደር የለውም አለችው። ከዚህም በላይ ምን አለ? ምንም እኮ የለም። ስለዚህ ለትዳሩ ደግሞ ይደረስበታል። እነሱ ረጅም እድሜ ከዚህ ከሚወዳቸው ቤተሰቦቻቸው ያኑራቸው፣ ወልደው ከብደው ለማየት ያብቃን። እኛም የልፋታችን ውጤት እንድናይ ያድርገን ነው ምለው። ለምን እነዚህን ሰዎች ከምንም በላይ እኔ እንጃ አላቅም። በጣም ነው ሱስ ሲሆንብኝ፣ በጣም ነው የምወዳቸው ማለት ነው። ለምንድን ነው ወደድኳቸው? አንድ ሰው ዝም ብለሽ እኮ አትወጂው፣ ዩቲዩብ ብቻ ምናምን ስለሰራ አትወጂው። ግን የሆነ ተስጦታ አላቸው ማለት በቃ ክብር አላቸው፣ ለሰው ያከብራሉ፣ አክባሪ ናቸው፣ ለትንሽ ለትልቅ ማለት ነው። ማን እንደሚያያቸው ማን እንደማያያቸው፣ የቱ ጋር እንደሚገባ የቱ ጋር እንደማይገባ ያውቃሉ። ስለዚህ በዚህ ነው ህዝብ እንዲወዳቸው ያረጋቸው። ስለዚህ ቀስ ብለው ይደርሱበታል፣ ለሁሉም ነገር ይደርሱበታል ቀስ በቀስ። እሱም ልጅ ነው እሷም ልጅ ናት። የት ይደረሳል? እንትኑ ማለት ነው ትዳሩ የት ይደርሳል? ያገባንኛ ይደረስ። ስለዚህ ይስሩ ልጆቹ። ያን ነገር ደግሞ አይገልጽም ወይ አትገልጽም ወይ እየኖሩት ነው እነሱ ኖረው እያሳዩ ነው። ወይስ እንደሌላው አባ ጀምር አባ ምናምን ማለት ነው አለባቸው? እንደሌላው አይደለም። እነሱ ኖረው እያሳዩ ነው። አባ እያለች እኮ ዛሬ እኮ እንዴት ነው የሚባለው? አባ አረግ አሁን እኮ የሆነች ልጅ ፖስት አድርጋ ቆርጣ ፖስት አድርጋ አይታ ይሄን ድራማ ሃይሚን ወይዬ ዛሬ ሃይሚ እኮ ብላለኝ። ማሚ ነው ማሪያ ነው አባ ልታመጣው ነበር በሆነ ነገር አጫገፋት። ያው ታያለች እኮ እሱ እኮ ልጅ እሷ እንደውም እኮ ጊፍተሮችን መጀመሪያ ልታመሰግን እንትኖችን ልታመሰግን ስትል እኮ ቆይ በኋላ ብሎ እኮ አዋከባት። ያኔ እሱም ሊያወራ መሰለኝ ፈልጎ እንትና ላይ ገነፉ ነው ይዛው አወራችና ከዛ አሁን
ማርክና የማርክ ሚስታውን የሚሰሩት ድራማ እነ ብሩኬ ቢሰሩ ህዝቡ ሃይሚን ቆራርጦ ባይበላት ነው። አላቅህም። አሁን እኮ የብሩኬና ሃይሚን ገልብጠው ነው የሚሰሩት። ግን አንድ ወንድ ይዛ እንደዚህ ሆቴል ላይ እንደዚህ ስታጎርሰው ብሩኬ ደርሶ ሲጀምር እሱም አይፈልግም። ራሱን መስዋዕት ያደርጋል እንጂ ተወንድ ጋር እንደዚህ ተሻሽታ ተወንድ ጋር እንደዚህ ተጎራርሳ እሱም ራሱ አይፈልግም። ገብቷችኋል? ግን ብትሆን ኖሮ ህዝቡ ቆራርጦ ይበላ ነበረ። አሁንም ደግሞ እንደ ይሄ ማን ነው የተንቢ ወንድም ኤፍሬም እንደ ኤፍሬም ብሩኬ ቢሰራ ሾርማ ነበር የሚያረጋው ሰው ህዝቡ ለብሩኬ ማለት ነው። ስለዚህ እነሱ ቢሰሩም እኮ ወዳው መለስ ይላሉ። ህዝቡ ሲጠላባቸው ወዳው መለስ። ይሄን አክል ደግሞ ህገወጥ የሆነ ስራ አይደለም የሚሰሩት። ቢሰሩ የሚያስተምር ነገር ብዙ ነገር አለው። በሪል ህይወት ብዙ ሰው ያየው ሰው በህይወቱ ብዙ ያስተምራል። ከሀዩ ጀምሮ ያመጡት ስራ ማለት ነው። ከዛ የተረፈ ደግሞ ያቺን አልተጠቀሙም ብላችሁ ብዙም አይሰማችሁ። እነሱ እየኖሩት ነው። ያን ነገር ደግሞ አይልም ወይ ብላችሁ እየጠበቃችሁ እነሱ ልጅ ወልደው ይኖራሉ ይመጣሉ። ያን ነገር ሳይሉ እንግዲህ ታንቃችሁ ሙቱ። ምንም ማድረግ አይቻልም። እሱን ስትጠብቁ ግን ማለት ነው ራህማዬ ማለት አሁን ካሜራ ላይ አይባባሉም። በውስጥ አሁን እኔ ፍቅር እኔ ምናምን ሲባባሉ ካሜራ ይሳሳቱም እንዴ ነው እኮ ተሳስተው አንድ ቀን አይሉም እንዴ? ተነጋግረው ስለሚሰሩ ይሄውልሽ ተነጋግረው ስለሚሰሩ አይሉም እንዴ? ዱንያ ሀዩ ታኒ አሁን የለመዱት አንድ እንዴ ይሳሳታሉ። እንዴት ነሽ ሀዩ? እንዴ አንቺ እኮ አንዴ ተጣናንተሽ የሆነ ነገር እንዴት ትሳሳቻለሽ? ሞኝ ነሽ እንዴ? አስበውበት እኮ ነው። እንደዚህ ማለት አይፈልጉም እነሱ መኖር ነው የሚፈልጉት። ፍቅርም መኖር እንደ ክርስቶስ ብላለች ሃይሚዬ። ማውራት ሳይሆን መኖር ነው የሚፈልጉት። እየኖሩት ነው። ገባሽ? በአፍ የተወራ ነገር እያየሽው አይደል? አፈቅርሻለሁ ነገር ምን ያደርጋል? ይሄ ምንም አይሰራም። አንዲትን አዳምጣቻታን በቲክቶክ እማዬ እናቴም እንትን ትለኛላችሁ እንደቷ ላይ በኋላ ሌላ ሴት አመጦች ታረጉብናላችሁ። ታዲያ እሺ የምልሽው ስለዚህ እንደ ወጣቶች አይደሉም አልኳችሁ እኮ። እነዚህ በቃ በተግባር መኖርን ነው የሚፈልጉት። እንደ ጊዜው እንደዚህ ተክለብልበው እንደ ጊዜው እንደዚህ የሆነ ነገር እንደዚህ ተሽለጥልጠው ምናምን የሚያሳልፉ ሰዎች አይደሉም። ዘላቂ መሄድ ስላለባቸው አዎ የሆነት የነሱ ፍቅር ስለሆነ እንጂ እንደ ማንኛውም መሽለጠጥ ስለማይፈልጉ ነው። ወዳው እኮ ነው መገናኘታቸው ሳይታወቅ መሳሳማቸውን ቪዲዮ ላይ ያሳዩናል። አንገት ስር ቪዲዮ ማሳየት ያሳዩናል። ወዳው ደግሞ አፈቅርሃለሁ ማለት ገና እኮ ሳይግባቡ ገና እኮ ሳይገናኙ ነው የሚያሳዩት ሌላዎቹ ማለት ነው። ያልሆነ ነገር ነው የሚሉት። ግን እነሱ ጋር የለም ስሬስ ማን እንደሚያያቸው ከነሱ ታላላቅ ከነሱ ታናናሽ እንዳለ ማን እንደሚያያቸው ምን እንዳለ ረሃባዬ ሁለቱም ቁጥጥር ዘፈን እንዲያታዩ 18 አመት በላይ የሆናቸው ፈጣሪ አረዱ እዛ ነው። አባና እማ እንኳን ዛሬ እናትየዋ መድኃኒት አበላቻት ብለው መጡ። ደግሞ ለወጣቶች ትዳር ያስጠላል በአሁኑ ሰዓት እነሱ እንደታየበት በጣም ማርያምን በጣም ልጅ ደግሞ ያስጠላል። የአብርሃምና የሩታ ልጅ እንደው ዘንድሮ ፈረደበት በሱ ፈረደበት። በጣም ግን እኔ በጣም እሱ ባልዬ ነው ማርያምን። የእውነት ከሆነ እናት እያለቀሰች ከውሽማ መሳደብ ከፈለሽ ሁለቱንም መሳደብ ነው። አንዱን ነጥሎ አንዱን መዝደብ አይቻልም። ለምን ተነጋግረው እስከሚሰሩ ድረስ ዛሬ ተያዘ እኮ ታሰረ እያሉ አይደል? መድጋፋራ ሄደው ይዩ በቃ መጫወቻ ሆነን እኮ እኛ ጌታ ታሰረም። እኔ ግን ይገባዋል ነው የአምስት ወር ልጅ እኮ ገና ህፃን እኮ ነው። በእናትሽ ጦቷን ፋኮ ይልላል ያግታል። ኧረ አልታሰረም። እየተጫወቱብን ነው። እናንተ ፋራ ናችሁ እንዴ? ኧረ ፋራ ሄዳችሁ ግን አይታችሁ ነው? ሄዳችሁ ያያችሁ ካላችሁ በእግዚአብሔር እኔ ጋር አትግቡ። እንደዚህ ታሰረም አልታሰረም
አታውሩ ወይ መታሰሩን ሳይሆን ሐናን እየመታሰሩን ሳይሆን ያልኩሽ መውሰዱን ነው ያልኩት። እኔ ታምፕሌኑ ነው ያየሁት ያላየሁትም እንጂ። ኧረ በእናታችሁ እናንተ ጅላችሁ ነው በእናታችሁ እንዴ ፋራ ናችሁ እንዴ? መንግስት ባለበት ሀገር እንዴ ያውን ባውን በሰለጠነ ቴክኖሎጂ መታሰር እኮ አይታሰርም። ያው ልጁን ግን ይመልሳል። አይደነሽ ዶንያ አውሪ እንጂ እርቺዬ የኔ ቆንጆ ሰላም ነሽ? አንቺ ስም የኔ እናት ታሰርነ ሃርነ ወደቅነ ተፈነደስ ነው የሚሉት እኮ ለኛ ለወዴስ ነው እናቴ። እነሱ ከዛ እየተላላጡ ነው ጎናቸው አድርገው ፋቲና 20-30 ደቂቃ ቪዲዮ ላይ ቆሞ እንደዛ ነው የሚሉት እኮ ሲጀምር